ሰላም እንዴት ናችሁ? የኢትዮ ለርነርስ ቤተሰቦች በዛሬ ቪዲዮ የምንመለከተው የ12ኛ ክፍል የባዮሎጂ የኢንትራንስ ኤግዛሞችን ነው የምንመለከተው። ከዚህ በኋላ ኢትዮ ለርነርስ የ12ኛ ክፍል ለኢንትራንስ የሚጠቅሟችሁ ለሶሻሎች ሂስትሪን፣ ለናቹራሎች ደግሞ ባዮሎጂን ጥያቄዎች እንመለከታለን። የሚረዷችሁን በአሪፍ ማብራሪያ የምንመለከት ይሆናል። ይህንን ቻናል ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ከጓደኞቻችሁ ጋር እንድትከታተሉት እጋብዛችኋለሁ። ወደ ቪዲዮ እንሂድ። አንደኛ ጥያቄ ሪኖንድ ኢትዮጵያን ባዮሜዲካል ሳይንቲስት ኤንድ ሎንግ ሰርቪንግ ፕሮፌሰር አት አዲስ አበባ ዩኒቨርሲቲ ኢዝ ይላል። ለዚህ ትክክለኛው መልስ ሲ ፕሮፌሰር የዓለም ፀሐይ መኮንን ናት። የዓለም ፀሐይ መኮንን የመጀመሪያዋ በ2009 እንደ አውሮፓውያን አቆጣጠር ፕሮፌሰር ማዕረግን ያገኘች የመጀመሪያዋ ሴት ፕሮፌሰር ናት የዓለም ፀሐይ መኮንን ማለት እና ለረጅም ጊዜ በአዲስ አበባ ዩኒቨርሲቲ ያገለገለች ሴት ናት። ለሌላ ጥያቄ እንዲያገለግላችሁ ሌሎቹ ሳይንቲስቶች ፕሮፌሰር ገቢሳ እጀታ ፕላንት ብሪዲንግ ላይ እና ጄኔቲክስ ላይ ይሰራ የነበረ ለኢትዮጵያ ትልቅ አስተዋጽኦ ያበረከተ ሶርገምን አሻሽሎ ከድርቅና ከተባይ እንዲከላከል አድርጎ የሰራ ፕሮፌሰር ነው። ቢ ፕሮፌሰር ሰብስቤ ደምሰው ደግሞ እጅግ ታዋቂ የሆነ ቦታኒስት ነው እና የቦታኒስት ማለት የእጽዋት አጥኒ ፕሮፌሰር ማለት ነው። እና ዲ ደግሞ ፕሮፌሰር በየነ ጴጥሮስ በባዮሎጂ ፕሮፌሰር የሆነ እና የተለያዩ ሪሰርቾችን የሰራ ሰው ነው ማለት ነው። ስለዚህ ለዚህ ጥያቄ ትክክለኛው መልስ የሆነው ሲ ፕሮፌሰር የዓለም ፀሐይ መኮንን። ሁለተኛ an indigenous plant that is used to produce molluscide to eradicate snail which is the intermediate host of bilharzia ይላል። ይሄ ጥያቄ ከዶክተር አክሊሉ ለማ ስራ ጋር ይያያዛል። ዶክተር አክሊሉ ለማ ለብርሃልዚያ መድኃኒት በሚፈለግበት ጊዜ ምንድነው ኦብዘርቭ ያደረገው? ሰዎች ወንዝ ዳር ልብስ በሚያጥቡበት ጊዜ እንዶድን ተጠቅመው የእጽዋት ዘር ነው። በሱ በሚያጥቡበት ጊዜ አረፋው በአካባቢው የሚገኙትን ስኔሎች ይገላል። ታዲያ እነዛ ስኔሎች የብላሃርዚያ ተሸካሚ ወይ ደግሞ ሆስት ነበሩ። ስለዚህ እንዶዱ ያንን እንደገደለው ኦብዘርቭ አደረገና መድኃኒት ይሰራል ዶክተር አክሊሉ ለማ። አሁን እሱ ሳይሆን እጽዋቱን የምንፈልገው እንዶድ እጽዋቱን ማለት ነው። ስለዚህ እንዶድ ነው እነዛን ነገሮች የሚገለው። ታዲያ አሁን የተጠየቅነው ሳይንቲፊክ ስሙ ምንድን ነው? ትክክለኛው መልስ ኤ ፋይቶሌካ ዶዴካንድራ ነው። ይህንን ቃል ቢጠፋባችሁ ወይም ደግሞ ለመያዝ ቢከብዳችሁ እቺን ዶድ የምትለውን ቃል አስታውሱ። እንዶድ የሚለው ቃል ዶድ የሚል ቃል አለው አይደለ? እንዶድ ስንል ስለዚህ እዚህ ጋር ዶዴካንድራ የሚለው ዶድ ይላል። ስለዚህ ፍንጭ ነው ማለት ነው። እንዶድ እንደሆነ ብትረሱት እንኳን በዚህ አስታውሳችሁ ትመልሱታላችሁ። ምናልባት ትምህርት ሚኒስቴር ይህንን አይቶ ሁሉንም ዶድ መጨረሻ ካላረገው በስተቀር በቀላሉ ታውቁታላችሁ ማለት ነው። ስለዚህ ወደ ቀጣይ ጥያቄ እንሄድ። ሶስተኛ ጥያቄ a grade 12 student demonstrated the effect of osmosis on a plant cell using onion epidermal cell. She put the onion epidermal cell in distilled water for 30 minutes and then observed it under microscope. The cell she observed became ይላል። A breast፣ B turgid፣ C plasmolized፣ D unchanged ይላል። አሁን እንደዚህ አይነት ጥያቄዎች በምንሰራበት ጊዜ ብዙ ጊዜ ደግሞ አይቀርም ማትሪክ ላይ ሁለት ነገሮችን ማወቅ አለብን። አንደኛ ምን አይነት ሴል ነው እየጨመርን ያለ ነው? ፕላንት ሴል ነው ወይስ አኒማል ሴል ነው? ሁለተኛ ደግሞ ምን አይነት ሶሉሽን ውስጥ ነው እየከተት ነው? ሃይፐር ነው፣ ሃይፖ ነው ወይስ አይዞ ነው ሶሉሽን የሚለው ማወቅ አለብን። እነዚህ ነገር ካወቅን በቀላሉ እንደነዚህ አይነት ጥያቄዎችን መስራት እንችላለን። የመጀመሪያው ነገር ምን አይነት ሶሉሽን ውስጥ ነው የምንከተው ነው። ሃይፖ ሶሉሽን ከሆነ አሁን እዚህ ጋር ዲስትልድ ዋተር ነው የሚለን። ዲስትልድ ዋተር ማለት የተጣራ ንጹህ ውሃ ማለት ነው። ይሄ ማለት ሃይፖ ሶሉሽን ማለት ነው። ሃይፖ ማለት ሌላ ለምሳሌ ውሃው ከሳልት ጋር ወይም ከስኳር ጋር ከሌላ ነገር አይቀላቀልም። ውሃው ንጹህ ነው። እንደዚህ በሚሆንበት ጊዜ ውሃው ከሃይ ኮንሰንትሬሽን ወደ ሎር ኮንሰንትሬሽን ስለሚሆን ከውሃው ወደ ሴሉ ውስጥ ነው የሚገባው የውሃው እንቅስቃሴ ማለት ነው። ማወቅ መረዳት ያለብን ይህንን ነው። አይዞ ከሆነ ውጪ ያለውም ከውስጥም ያለው ከሴል ውስጥም ያለውን ተመሳሳይ ስለሚሆን ምንም አይነት ለውጥ አይኖርም። አንቼንጅድ ነው የሚኖረው።
ሃይፐር ሶሉሽን በሚሆንበት ጊዜ ደግሞ የምንጨምርበት ውሃ ጨው ሊኖር ይችላል፣ ብዙ ጨው ሊኖር ይችላል፣ ወይም ብዙ ስኳር ሊኖር ይችላል። ስለዚህ በዛ ጊዜ ውሃ ከሴሉ ወደ ውጪ ነው የሚወጣው ማለት ነው። ይህንን ሳይንስ ከተረዳን ቀጥሎ ደግሞ ሁለተኛው ምንድን ነው? ፕላንት ሴል ነው ወይስ አኒማል ሴል ነው የሚለውን ደግሞ መረዳት አለብን። ለምንድን ነው ለውጡ? አኒማል ሴል ከሆነ ውሃው በዚህ ጊዜ በዲስትልድ ዋተር ወይ ደግሞ በሃይፖ ሶሉሽን ጊዜ ውሃ ወደ ፕላንት ሴል ውስጥ ይገባል። ታዲያ ይገባ እንደ ስፖንጅ ይመጣውና መጨረሻ ላይ አኒማል ሴል ከሆነ ይበጠሳል። ያ መበጠስ ምን ይባላል? በርስት ይባላል። ስለዚህ መጨረሻ ላይ ይፈነዳል ማለት ነው። ፕላንት ሴል ከሆነ ግን ሴል ዎል አላቸው ፕላንቶች፣ አኒማል የሌላቸው ሴል ዎል አላቸው። ይሄ ሴል ዎል ጠንካራ ነው፣ መቋቋም ይችላል። ስለዚህ ፕላንት ሴል ምን ጊዜም ቢሆን ይወጠራል እንጂ አይበጠስም። ስለዚህ ይሄ ደግሞ መወጠሩ ምን ይባላል? ተርጅድ ይባላል። በቃ ውጥር ማለት ተርጅድ ይባላል። ስለዚህ ለፕላንት ይሄ ነው ማለት ነው የሚሆነው። ስለዚህ ይሄንን ካወቅን በቀላሉ መመለስ እንችላለን፣ ለየትኛውም አይነት እንዴትም ተቀያይሮ ቢመጣ ማለት ነው። ስለዚህ ለዚህ ጥያቄ የተጠየቅነው ዲስትልድ ዋተር ላይ የፕላንት ሴልን የጨመርነው። ስለዚህ ውሃ ወደ ውስጥ ይገባል አንደኛ፣ እና እጽዋቱ ደግሞ ምንድነው? የእጽዋት ነው። ኦኒየን ኤፒደርማል ሴል ነው፣ የሽንኩርት ነው። ስለዚህ ሴል ዎል ስላለው ምን ይሆናል? ተርጅድ ይሆናል። ይሄ ጥያቄ ሬድ ብለድ ሴል ወይም ሂማን ሴል ምናምን ቢሆን ይገባና ስለሚበጠስ ምንድን ነበር የሚሆነው? በርስት ነበር የሚሆነው ማለት ነው። ስለዚህ ይሄ ነው። ሲ ፕላዝማዮላይዝድ ተቃራኒ ነው። ፕላዝማዮላይዝድ ማለት ውሃ ከሴሉ ውስጥ ወደ ውጭ በሚወጣበት ጊዜ ሴሉ ሲኮማተር ነው ፕላዝማዮላይዝድ የምንለው ማለት ነው። አንቼንጅድ ደግሞ የሚሆነው ማለት ነው ኢኳል አይዞ የሆነ ሶሉሽን ውስጥ በምንጨምርበት ጊዜ ነው። ስለዚህ ለዚህ ትክክለኛው መልስ ቢ ነው። አራተኛ ጥያቄ suppose you observe a specimen under a microscope which is magnified 800 times the actual size of the specimen. If the magnification power of the eyepiece is 20 times, what is the magnification power of the objective lens? አሁን እንደዚህ አይነት ጥያቄዎች ሲመጣ ቀላል ፎርሙላው ምንድን ነው? ቶታል ማግኒፊኬሽን ፓወር ማለት አይፒስ ሌንሱ ሲባዛ በማግኒፊኬሽን በኦብጀክቲቭ ሌንሱ ማለት ነው። ስለዚህ አሁን ቶታሉ ተሰጥቶናል፣ አይፒሱ ተሰጥቶናል፣ ኦብጀክቲቭን ያልተሰጠን። ስለዚህ በቀላሉ 20 ሲባዛ በስንት ነው? 800 የሚሰጠን ማለት ነው። ለማወቅ 800ን ለ20 ማካፈል ነው። ስለዚህ ለዚህ ትክክለኛው መልስ ኤ 40 ነው ማለት ነው። አምስተኛ ጥያቄ እንዴ እስካሁን ላይክ አላረክም? ጭራሽ ሰብስክራይብ አላረክም? በል ማንዬ ቶሎ ላይክም ሰብስክራይበር ማድርግና ወደ ቪዲዮ እንቀጥል። ቶሎ በል። አምስተኛ ጥያቄ ከላይ ያለው ጽሁፍ ላይ የተመሰረተ ነው። ስቴፖቹ ላይ ምን ይላል? which one of the following sequence of event is correct about transport of oxygen to the cell ይላል። ስለዚህ ፕሮሰሱን እንረዳው እስቲ። መጀመሪያ አየር ስናስገባ ሳምባችን ውስጥ ከገባ በኋላ ሳምባችን ላይ አልቬኦላይ የሚባሉ የአየር ከረጢቶች አሉ። እነሱ ጋር ኦክሲጅን ይደርሳል። እዛ ጋር ታዲያ በደም ስሮቻችን አማካኝነት ደማችን ውስጥ የሚገኘው ሆሚግሎቢን የሚባል አካል ኦክሲጅኑን ያስገባዋል። ኦክሲጅኑን በሚያስገባበት ጊዜ ሂሞግሎቢኑ ከኦክሲጅን ጋር ሲቀላቀል ኦክሲ ሂሞግሎቢን ይባላል። ታዲያ ያ ኦክሲ ሂሞግሎቢን ወደሚፈለገው አቅጣጫ ይሄድና ቦታው ሲደርስ የሚያስፈልግበት ቦታ ሲደርስ ኦክሲ ሂሞግሎቢኑ አሁን ይለያል ማለት ነው፣ ወደ ሂሞግሎቢን እና ወደ ኦክሲጅን ማለት ነው። ስለዚህ ኦክሲጅኑን ይሰጠዋል ወደሚፈለግበት አካል። ከዛ በኋላ ኦክሲጅኑ ወደሚፈለግበት ቦታ ይገባል። መጨረሻ ላይ ሴል ውስጥ ከገባ በኋላ ኦክሲጅኑ ማይቶኮንድሪያ ውስጥ ገብቶ ኤሮቢክ ሪስፓይሬሽን ይደረጋል ማለት ነው። ስለዚህ ለዚህ ትክክለኛው ስቴፕ እንዴት ነው? 2 ቁጥር መጀመሪያ ሄሞግሎቢን ፒክስ አፕ ኦክሲጅን፣ ከዛ ቀጥሎ 3 ቁጥር ኦክሲ ሂሞግሎቢን ስፕሊት ቱ ጊቭ ሂሞግሎቢን ኤንድ ኦክሲጅን ይላል። ከዛ በኋላ 1 ቁጥር ኦክሲጅን ኢንተርስ ቱ ዘ ሴል ዌር ኢትስ ኒድድ ይላል። ከዛ መጨረሻ ላይ ኦክሲጅን ኢንተርስ ቱ ማይቶኮንድሪያ ቱ ፎር ኤሮቢክ ሪስፓይሬሽን ማለት ነው። ስለዚህ ትክክለኛው መልስ ኤ ነው። 6ኛ ጥያቄ on a clear glass slide a nurse mixes a donor's AB blood group with a recipient's B blood group ይላል። what result she observe after mixing the two blood groups ነው።
ለዚህ ትክክለኛው መልስ ቢ the mixture becomes agglutinated ነው። ምንድን ነው አግሉቲኔሽን? አንደኛ እና ምንድን ነው የሚፈጠረው የሚለውን እኔ ኤቢ ብለድ ግሩፕ ኤ አንቲጅን እና ቢ አንቲጅን አላቸው። ኤቢ ብለድ ግሩፕ እና ምንም አይነት አንቲቦዲ የላቸውም። አንቲቦዲ ማለት ልክ እንደ ወታደሮቻቸው የሚዋጉ ዝግጁ የሆኑ ሌላ የሌላ አይነት ብለድ ታይፕ በሚገባ ጊዜ ሰውነት ውስጥ እነሱን የሚዋጉ ወታደሮች ብሏቸው አስቧቸው። እነሱ የሏቸውም። ኤ ቢግ ብለድ ግሩፖች ማለት ነው። ስለዚህ እንደዛ ናቸው። ቢዎች ደግሞ ቢ ብለድ ግሩፖች ደግሞ ምንድን ነው የቢ አንቲቦዲ አንቲጅን አላቸው። ነገር ግን ኤ አንቲቦዲ አላቸው። ማለትም ኤ አንቲጅኖች ሲመጡ ወታደር ናቸው፣ ይዋጋሉ ማለት ነው፣ ይከላከላሉ ማለት ነው። ስለዚህ ቢ ብለድ ግሩፖች ኤ አንቲጅን አላቸው፣ ኤን አይቀበሉም ማለት ነው። አሁን እዚህ ጋር ምንድን ነው ኤቢው ዶነር ነው፣ ሰጪ ነው እና ቢው ደግሞ ተቀባይ ነው። ታዲያውን በዚህ ጊዜ ምን ይፈጠራል? ቢ ብለድ ግሩፖች ምን አላቸው ብለናል? የኤ አንቲቦዲ ወታደሮች አላቸው፣ ኤን የማይቀበሉ የሚዋጉ ማለት ነው። ስለዚህ ኤቢዎች ሲመጡ ኤ አንቲቦዲዎች አብረው ከኤቢ ላይ ኤ ስላለ ይመጣል ማለት ነው። ስለዚህ የቢ ኤን ያጠቀዋል ማለት ነው። ስለዚህ በዚህ ጊዜ አግሉቲኔሽን ይፈጠራል። አግሉቲኔሽን ማለት የብለድ ሴሎቹ እርስ በእርስ ይጠባበቃሉ፣ ይያያዛሉ ማለት ነው። ይሄ አግሉቲኔሽን ይባላል። ስለዚህ ትክክለኛው መልስ ቢ ነው። ሰባተኛ ብለድ ኢዝ ካሪድ ትዋርድ ደ ሃርት ባይ ይላል። ኤ አርተሪስ፣ ቢ ካፒላሪ፣ ሲ ቬን፣ ዲ አርተሪስ ኤንድ ካፒላሪስ ይላል። ትክክለኛው መልስ ሲ ቬን ነው። ብለድ አርተሪስ ብለድን አዌይ ፍሮም ደ ሃርት የሚወስደው ነው። ቬን ቱዋርድ ወደ ልባችን ነው የሚወስደው። ቢ ግን ካፒላሪ ማለት ቀጫጭን የደም ስሮቻችን ሲሆኑ ኦክሲጅንን፣ ኒውትረንትን የሚያቀባብሉ እና ዌስት ፕሮዳክቲቭም እንዲሆኑ የሚያዘዋውሩ የሚያቀባብሉ ቀጫጭን የደም ስሮች ናቸው። ለዚህ ትክክለኛው መልስ ቱዋርድ ስለሆነ ቬን ነው ማለት ነው። ሲ ትክክለኛው መልስ። ስምንተኛ ጥያቄ the type of cell that helps defense mechanism of the body from infection ይላል። ለዚህ ትክክለኛው መልስ ቢ ሊክሮሳይት ነው። ሊክሮሳይት ማለት በሌላ ቋንቋ ዋይት ብለድ ሴል ማለት ነው። ስለዚህ ያው ስሙ ለወጥ ብሎ ነው የመጣው። ቢ ትክክለኛው መልስ ነው። ምናልባት ጥያቄው ቀየር ብሎ ደግሞ ኦክሲጅንን የሚያጓጉዝልን ደግሞ የትኛው ነው ቢል ኑሮ ኤ ይሆን ነበረ። ኤ ላይ ኤሪትሮሳይት ይላል። ኤሪትሮሳይት ማለት ሬድ ብለድ ሴል ነው፣ ሌላ ነገር አይደለም። አዲስ ነገር ይመስላል ስሙ እዚህ ጋር። ስለዚህ በዚህ መልስ መመለስ ትችላላችሁ። ስለዚህ ለዚህ ትክክለኛው ቢ ነው። ዘጠነኛ in the human respiratory system which one of the following is the nearest to the mouth ይላል። ለዚህ ትክክለኛው መልስ ዲ ፋይሬክስ ነው። የሪስፓይሬቶሪ ሲስተማችን መጀመሪያ አፋችን አለ፣ ከዛ ፋይሬክስ አለ፣ ከዛ ላይሬክስ ወይ ደግሞ ቮይስ ባክስ የሚባሉ አለ እዚህ አንገታችን ጋር ያለው። ከዛ በኋላ ከአንገታችን ትንሽ ወረድ ብሎ ደግሞ ወደታች የሚወርድ ቱቦ አለ፣ እሱ ደግሞ ትራኪያ ይባላል። ከዛ ለሁለት ይከፍላል፣ ብሮንካይ። ከዛ በኋላ አልቪዮ ላይ ደግሞ መጨረሻ ላይ ያሉት አየር ከረጢቶች ናቸው። ስለዚህ ከሁሉም የሚቀድመው ከአፋችን ቀጥሎ የሚገኘው ፋይሬክስ ነው። አስረኛ ጥያቄ why do we need balanced diet ይላል። የተመጣጠነ ምግብ ለምን ያስፈልገናል ነው። ይሄ ቀላል ጥያቄ ነው፣ መልሱም ግልጽ ነው። ሲ ሰፖርት ሄልዚ ግሮዝ ነው። ነገር ግን አንዳንድ ሰዎች ልትጣሉኝ ትችላላችሁ። ለምን ቢ አይሆንም ኤክሰሲቭ ዌይት? ምክንያቱም በልክ ላይ ስለሆንኩ ስፖርት እየሰራው የሚያስፈልገኝ ኤክሰሲቭ ዌይት ነው ልትሉ ስለምችሉ ምንም ማለት አልችልም። አንዳንድ ሰዎች ደግሞ ቱ ቢካም ቬሪ ቶል ነው ዩቲዩብ ላይ አንዳንድ ምግቦች አይቻሉ፣ እሱም በልቼ ረዝማለሁም ልትሉ ትችላላችሁ። እንግዲህ ምንም አልልም። ብቻ ትክክለኛው መልስ ሲ ነው ብዬ አልፈዋለሁ ማለት ነው። 11ኛ ጥያቄ ይሄንን ሰንጠረዥ ያማከለ ነው። ኪንግደሞቹ እና ካራክተሪስቲኮቹ ተሰጥቶናል። ታዲያ ትክክል ያልሆነውን which kingdom is incorrectly paired with its characteristic ነው የሚለው። የመጀመሪያው ሞኔራ ሲንግል ሴልድ እና ፕሮካሪዮትስ ይላል።
ትክክል ነው። ሞኔራዎች ልክ እንደ ባክቴሪያዎች ናቸው። ሞኔራዎች ሲንግል ሴልድ ናቸው፣ ፕሮካሪዮቲክ ናቸው። ፕሮቲስታም ትክክል ነው። ዩኒሴሉላር ናቸው፣ ዩካሪዮቲክም ናቸው። ፈንጋይ ዩካሪዮቲክ እና ዩዥዋሊ መልቲሴሉላር ይላል። ትክክል ነው። እዚህ ጋር ዩዥዋሊ መልቲሴሉላር ያለበት ምክንያት ይስትም ፈንጋይ ውስጥ ነው የሚመደበው። ነገር ግን ይስት መልቲሴሉላር ሳይሆን ዩኒሴሉላር ስለሆነ ለዛ ነው ዩዥዋሊ የሚለውን ያስገባው። ይሄም ትክክል ነው። ፕላንቲያ ዩካሪዮቲክ ናቸው እና መልቲሴሉላር ይላል። ትክክል ነው ማለት ነው። ዩካሪዮቲክ ማለት ትሩ ኒኩለስ ያላቸው ናቸው። ፕሮካሪዮቲክ ማለት ደግሞ ትሩ ኒኩለስ የሌላቸው ልክ እንደ ባክቴሪያዎች እንደነ ሞኔራዎች ማለት ነው። የመጨረሻው አኒማሊያ ይላል። አኒማሊያ አውቶትሮፊክ ኤንድ መልቲሴሉላር ይላል። ይሄ በቀላሉ እንደማይሆን አውቶትሮፊክ አኒማሎች በራሳቸው ምግብ እንደማያዘጋጁ እናውቃለን። ስለዚህ አይሆንም። ስለዚህ ትክክለኛው መልስ ሲ ነው የሚሆነው ማለት ነው። 12ኛ ጥያቄ ኢን ዘ ፋይቭ ኪንግደም ሲስተም ኦፍ ክላሲፊኬሽን ዊች ኪንግደም ኮንቴንስ ዩኒሴሉላር ኦርጋኒዝም ይላል። ለዚህ ትክክለኛው መልስ ዲ ኢዩ ባክቴሪያ፣ አርኪያ ባክቴሪያ እና ፕሮቲስታ ናቸው። ቅድም እንዳለው ፕሮቲስታ ዩኒሴሉላር ኦርጋኒዝሞች ናቸው ብለናል። አርኪው ባክቴሪያ እና ኢዩ ባክቴሪያም ባክቴሪያዎች ናቸው፣ ሲንግል ሴልድ ናቸው። ስለዚህ ዲ ትክክለኛው መልስ ነው። 13 which animal phylum becomes the characterized by the following statement ይላል። ስቴትመንቱ the simplest of all invertebrates no more than tissue organization they are multicellular animals and central body cavity supportive structure called spicules. They are filter feeders, have little coordination system but no nervous system and their evolutionary dead ይላል። አሁን ይሄ ካራክተራይዝ የሚያደርገው ማንን ነው? ለዚህ ትክክለኛው መልስ ዲ ፖሪፌራ ነው። ፖሪፌራ እንደ ስፖንጆች ማለት ነው። ስለዚህ እነዚህ ካራክተሪስቲካቸው እነዚህ ናቸው። አሁን በቻላችሁት መጠን ለፈተና ምናልባት ሌላም ሊጠየቅ ስለሚችል አሁን ፈተና ላይ የእያንዳንዱን የተወሰነ ካራክተሪስቲካቸውን ዋና ዋና ብትይዙ አሪፍ ነው እንድታውቋቸው። ስለዚህ ለዚህኛው ትክክለኛው መልስ ዲ ነው። 14ኛ which one of the following alternatives is an incorrect contrast between monocote and dicote ይላል respectively ነው ይሄ። ስለዚህ ትክክለን ያልሆነው እናውጣ። ለዚህ መልስ ኤ ነው። vascular bundles in ring ይሄ የዳይኮቶች ካራክተሪስቲክ ነው። vascular bundles in is scattered ደግሞ ይሄ የሞኖኮቶች ነው። እዚህ ጋር ገለባብጦታል። ይሄኛው ነው ትክክል ያልሆነው። ሌሎቹ ትክክል ናቸው። ሞኖኮቶች እዚህ ጋር ፍላወርስ ቢ ላይ ፍላወርስ ፓርት ኢን ስሪስ ይላል። ፍላወር ፓርት ኢን ስሪስ ማለት ይሄ አበባቸው ሲታይ ወይ 3 ነው ወይ 6 ነው ወይ 9 ነው ወይ 12 ነው። የሶስት ዘሮች ናቸው ማለት ነው። ሊል የፈለገው እንደዛ ነው። የዳይኮት ደግሞ ፍላወራቸው ወይ 4 ፍሬ ነው ወይ 5 ፍሬ ነው። ይሄ የአበባው ቅጠሉ ማለት ነው። ሲ ላይ ሞኖኮት 1 ኮተሊደን ይላል እና 2 ኮተሊደን ይላል የዳይኮት ነው። ይሄ ትክክል ነው። ሞኖ ማለት 1 ነው፣ ዳይ ማለት 2 ነው። ስለዚህ ይሄ በቃ ግልጽ ነው፣ ልክ እንደ ቃሉ ነው። ዲም ልክ ነው። ሊቭ ቬናቸው ፓራለል የሆነው የሞኖኮት ናቸው። ኔትድ ቬን ደግሞ ውስብስብ ያሉ ደግሞ የዳይኮቶች ነው ማለት ነው። ስለዚህ ለዚህ ትክክለኛው መልስ ኤ ነው። 15ኛ what is the measure of the variety of species in a particular area including everything from the smallest microbe to a largest animal ይላል። ለዚህ ትክክለኛው መልስ ባዮዳይቨርሲቲ ነው። ባዮዳይቨርሲቲ ሁሉንም ህይወት ያላቸውን ነገሮች ከትንሹ ባክቴሪያ ጀምሮ እስከ ትልቁ ኦርጋኒዝም ድረስ እንትን የሚል የሚያጠናልን ነው ማለት ነው። ሌሎቹ አይሆኑም፣ ጭራሽ አይሆኑም። ሞኖካልቸር ማለት የአንድ የእርሻ መሬት ላይ አንድ አይነት አዝርት መዝራት ነው። ፖሊካልቸር ማለት የተለያዩ አዝርቶችን አንድ እርሻ ላይ መዝራት ነው። ኮንዘርቬሽን ማለት መጠበቅ፣ መንከባከብ፣ አንድ የሆነ ስፔሺስን መከባከብ፣ መጠበቅ ነው። ስለዚህ ይሄም አይሆንም። ትክክለኛው መልስ ዲ ነው ማለት ነው። 16ኛ ባዮቴክኖሎጂ ስተዲስ ዊዝ ይላል። ባዮቴክኖሎጂ ዘርፉ ብዙ ቢሆንም ነገር ግን ዋናው ዓላማው ምንድነው? ቴክኖሎጂን ተጠቅሞ ለሰው ልጆች ችግር መፍትሄ ማቅረብ ላይ ነው።
ለዚህ ትክክለኛው መልሱ ቢ ሜትርስ ቱ ኢምፕሩቭ ክሮፕ ይልድ ኤንድ ኳንቲቲ ይላል። የተለያዩ እጽዋቶች ላይ ኳሊቲው እንዲሻሻል መጠኑ እንዲበዛ ማድረግ አንዱ የባዮሎጂ የባዮቴክኖሎጂ እንትን ነው። ሌሎቹ ለምን አይሆኑም? ክላሲፊኬሽን ኦፍ ኦርጋኒዝም ይሄ የታክሶኖሚ ስራ ነው፣ የባዮቴክኖሎጂ አይደለም። ሲ ዲዚዝ ኤንድ ዴር ኮዝስ ኮዙን ማጥናት ነው። ግን የበሽታውን ኮዙን ማጥናት ባዮቴክኖሎጂ ፎከስ የሚያደርገው ምንድን ነው? መጨረሻ ላይ ምን የሰው ችግርን ፈታው የሚለው ላይ ስለሆነ ይህም አይሆንም። ዲም ስትራክቸር ኦፍ ማይክሮ ኦርጋኒዝም ነው። የማይክሮ ኦርጋኒዝም ስትራክቸርን ማወቅ ቢጠቅምም ነገር ግን ምን መፍትሄ አመጣ፣ ምን ችግርን ፈታ? ስለዚህ አይሆንም። ትክክለኛው መልስ ቢ ነው። 17ኛ ጥያቄ አን ኦርጋኒዝም ዳት ኮንቴን ኤ ጂን ፍሮም አዘር ኦርጋኒዝም ኢዝ ኮልድ ይላል። ይህ ትክክለኛው መልስ ኤ ትራንስጄኒክ ነው። ትራንስጄኒክ ማለት ከአንድ ኦርጋኒዝም ወደ ሌላ ኦርጋኒዝም የተወሰነ የጂን ክፍል አንድ ኦርጋኒዝም ላይ ሲጨመር ያኔ ያ ኦርጋኒዝም ትራንስጄኒክ እንለዋለን። የሌላ ኦርጋኒዝም ጂን በውስጡ አለ ማለት ነው። ቢ ለምን አይሆንም? ቢ ምንድን ነው? ሚውታጄኒክ ማለት ምንድን ነው? በሚውቴሽን አማካኝነት የሚፈጠር ለምሳሌ በኒውክሊየር ጊዜ ራዲዬሽን ይኖራል። ያ ራዲዬሽን ኦርጋኒዝሙን ውስጥ ያለውን ዲኤንኤ ሚውቼት እንዲያደርገው ወይ ደግሞ እንዲቀየር ያደርገዋል። ስለዚህ ያ ነው ሚውታጄኒክ ማለት። ይሄ ማለት ግን የሌላ ኦርጋኒዝም አይደለም የመጣለት ጂን የራሱን የተቀየረው። ስለዚህ ይሄ አይሆንም። ሲ ዶነር ይላል። ዶነር ደግሞ ጭራሽ አይሆንም። ዶነር የሰጠው ነው እንጂ የተቀበለው አይደለም። ምንም አዲስ ነገር አይኖረውም ዶነሩ። ዲ ምን ይላል? ክሎን ይላል። ክሎን ደግሞ ራሱ ፓረንቱን የሚመስል ራሱ ቁጭ ሲፈጠር ማለት ነው። ስለዚህ ያም ምንም አይነት አዲስ ተጨማሪ የሆነ ጂን ከሌላ ኦርጋኒዝም አላገኝም፣ ቁጭ ራሱ ነው። ስለዚህ ይሄም አይሆንም። ትክክለኛው መልስ ኤ ነው። 18ኛ which one of the following is not the characteristic of Linus system of naming organism ነው የሚለው። የሊነስ ከሊነስ በፊት የነበረው ስም አሰጣጥ ለኦርጋኒዝሞች ውስብስብና ወጥነት የሌለው ነበረ። ሊነስ ከመጣ በኋላ ግን ስም አሰጣጡን እንዴት አደረገው? አንደኛ በሁለት ክፍሎች፣ ስሙ ሁለት ፓርት አለው፣ በሁለት የሚገለጽ ነው። ቀጥሎ ደግሞ ሁለቱ ስፒሸሱንና ጂኒየሱን የሚገልጽ አድርጎ የስም አሰጣጡን ከፍሎታል። ስለዚህ ምርጫዎቹን እንያቸው። ኤ ቱ ፓርት ኔም ይላል። ይሄ ትክክል ነው። ቢ the name that identifies the organism ጂኒየስ ይላል። ልክ ነው። ጂኒየሱን እና ስፒሸሱን እንዲገልጽ ነው ያደረገው። ስለዚህ ጂኒየሱም ያደርገዋል። ሲ ላይ ደግሞ ስፒሸሱን ነው የሚለው። ልክ ነው። ስፒሸሱንም አይደንቲፋይ እንድናደርግ ያደርገናል። ዲ ላይ መልቲ ፓርት ኔም ዲስክራይቢንግ ሴቨራል ትሬትስ ይላል። ይሄ አይሆንም ማለት ነው። ሁለቱም ብቻ ነው ሴቨራል ትሬት፣ ሁለቱም ትሬት ብቻ ነው የሚያደርገው። ሌላ ደግሞ ምንድነው? መልቲ ፓርት፣ በቃ ሁለቱም ፓርት ነው። ኔሙ ሁለት ፓርት ነው የሚይዘው። ሴቨራል ብዙ ከዛም በላይ አይደለም፣ ሁለት ነው በቃ። ስለዚህ ትክክለኛው ያልሆነው ዲ ነው። 19ኛ ጥያቄ ኃይሉ has 3 sisters and both his parents have a homozygous alleles for straight thumb. How many of his sisters will inherit the allele for straight thumb ነው የሚለው። አሁን እዚህ ጋር እንደዚህ አይነት ጥያቄዎችን በደንብ ለእንትን መስራት አለባችሁ። አሁን እዚህ ጋር ሆሞዛይገስ ነው የጠየቀን። ሄትሮ ቢሆኑስ፣ አንደኛው ሆሞ ሆኖ አንደኛው ሄትሮ ቢሆንስ የሚለውን በፒኔት ስኩዌር እንዴት እንደሚሰራ በደንብ አድርጋችሁ ፕራክቲስ ማድረግ አለባችሁ። ፈተና ላይ ቢያንስ አንድ ወይ ሁለት ጥያቄዎች መምጣታቸው አይቀርም። ስለዚህ እሱን ተለማመዱ። አሁን በዚህ ኮንዲሽን የጠየቀን ሁለቱም ፓረንቶች ምንድናቸው? ሆሞዛይገስ ነው ያልናቸው ነው ያለን ለስትሬት ታምብ ማለት ነው። ስለዚህ ሁለቱም ፓረንቶች በምንም አይነት ኮንዲሽን ያላቸው ሁለት ተመሳሳይ ነው። ስትሬት ታምብ ነው ሊኖር የሚችለው ማለት ነው። ስለዚህ 100% የሚፈጠረው ልጅ ሊኖረው የሚችለው ስትሬት ታምብ ነው ማለት ነው። ሌላ ምንም አይነት ቻንስ የለም ማለት ነው። ስለዚህ ትክክለኛው መልስ ቢ all of his sisters will inherit the allele for straight thumbs ነው ማለት ነው። የመጨረሻ ጥያቄ the main objective of Gregor Mendel's work was to prove ይላል። ለዚህ ትክክለኛው መልስ ዲ
ኢንሄሪታንስ ወርክ ነው። ኢንሄሪታንስ እንዴት እንደሚሰራ ለማሳየት ነው። ግሪጎር ሜንደል እንግዲህ ፋዘር ኦፍ ጄኔቲክስ በመባል ይታወቃል። ሲያደርግ የነበረው ምንድን ነው? የተለያዩ የባቄላ ዘሮችን ክሮስ ብሪድ እያደረገ እንዴት ነው የአንዱ ትሬት ወደ የፓረንቱ ወደ ዶተሩ እንዴት ነው የሚተላለፈው፣ በምን ያህል የሚለውን ያጠናልን ሰው ነው። ስለዚህ ትክክለኛው መልስ ዲ ነው። እንግዲህ የዛሬው ቪዲዮ ይህንን ይመስል ነበረ። እስካሁን ስትከታተሉ የነበራችሁ ሀሳብ፣ አስተያየት፣ ጥያቄ ካላችሁ በኮሜንት ላይ ያሳውቁኝ። እስካሁን ይህን ቪዲዮ ላይክ ያላደርጋችሁ ምን ትጠብቃላችሁ? አርጉ እንጂ። ሰብስክራይብም እያደረጋችሁ ለጓደኞቻችሁ ሼር አርጉ። ቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።